ጉድ ሞርኒንግ ሆሊ ስፒሪት የተሰኘው መጽሐፍ ክፍል 2። ግን ጂም ጓደኛዬ ነበረ እና ለተወው አልፈለኩም። አውቶቡስ ላይ ጂም ከአባቴ ጋር በዚህ ጉዞ ምን ያህል አስቸጋሪ ጊዜ እንዳሳለፍኩ በጭራሽ አታውቅም አልኩት። ከቀየሬ በኋላ ወላጆቼ ቤተክርስቲያን እንዳልሄድ ለማድረግ የቻሉትን ሁሉ አድርገዋል። አሁን ግን ወደ ፒትስበርግ ጉዞ ነበረ። ከጥያቄያዊ ውጪ ነበረ። ግን እነሱ በቸልተኝነት ፍቃዳቸውን ሰጡ። ሐሙስ እኩለ ሌሊት ቀን አካባቢ ቶሮንቶ ልቀቅና ወጣን። የ7 ሰዓት ጉዞ ምን መሆን ነበረበት በድንገት በበረዶ አውሎ ንፋስ ምክንያት ቀነሰ። እስከ ጠዋት 1 ሰዓት ድረስ ወደ ሆቴላችን አልደረስንም። ከዚያ ጂም ቤኒ በ5 ሰዓት መነሳት አለብን አለኝ። ዛሬ ጠዋት 5 ሰዓት ብዬ ጠየቁት። ለምን? ከህንጻው በሮች 6 ሰዓት ላይ ባንወጣ ኖሮ መቼም ቢሆን መቀመጫ እንደማናገኝ ነገረኝ። እሺ ማመን አልቻልኩም። ፀሐይ ከመውጣቷ በፊት ወደ ቤተክርስቲያን ለመሄድ በብርድ ቅዝቃዜ ውስጥ ቆሜ ማን ሰምቶ ያውቃል? ግን እሱ ማድረግ የነበረብን ይህንኑ ነው አለ። መራራ ቅዝቃዜ ነበረ። በ5 ሰዓት ተነስቼ ያገኘኋቸውን ልብሶች ሁሉ ለበስኩ። ቦታ ጫማዎች፣ ጓንቶች፣ ስራዎች እንደ ኤስኪዮም መስል ነበረ። በፒትስበርግ ከተማ መሃል አንደኛ ፕሬስፓይትሮሊያን ቤተክርስቲያን ደረስን። ገና ጨለማ ያለ ግን ያስደነገጠኝ ነገር በመቶዎች የሚቆጠሩ ሰዎች አስቀድመው እዚያ መሆናቸው ነው። በሮቹ በ2 ተጨማሪ ሰዓት አይከፈቱም ነበረ። ትንሽ መሆን አንድ ጥቅሞች አሉት። ወደ በሮች የቀረቡ ጂምን ከኋላ የጎተትኩ ጀመርኩ። ከፊት ለፊት ደረጃዎች ላይ የሚተኙ ሰዎች ነበሩ። አንዲት ሴት ሌሊቱን ሙሉ እዚያ ነበሩ። በየሳምንቱ እንደነዚህ እዚያ ቆሜ ሳለው በድንገት መንቀጥቀጥ ጀመርኩ። አንድ ሰው ሰውነቴን እንደያዘና እንደሚያናውጠው ለተወሰነ ጊዜ መራራው አየር እንደደረሰብኝ አሰብኩ። ግን ሞቅ ባለ ልብስ ለብሼ ነበር እና በእርግጠኝነት ብዙም አልቀዘቀዘም። የማይቆጣጠር መንቀጥቀጥ ደረሰብኝ። እንደዚህ ያለ ነገር ከዚያ በፊት ተከስቶ አያውቅም እና አላቆመም። ለጂም ለመናገር በጣም አፍሬ ነበረ። ግን አጥንቶቼ ሲንቀጠቀጡ ተሰማኝ። በጉልበቶቼ ውስጥ ተሰማኝ። አፌ ውስጥ ምን የሆነብኝ ነው ብዬ አሰብኩ። ይህ የእግዚአብሔር ኃይል ነው። አልገባኝም። በቤተክርስቲያን ውስጥ መሽቀዳደም። በዚያ ጊዜ በሮች ሊከፈቱ ተቃርበው ነበረ እና ህዝቡ መንቀሳቀስ እስኪችል ድረስ ወደፊት ገፋ። አሁንም የሚንቀጠቀጡት ማቆም አልቻሉም። ጂም ቤኒ እነዚህ በሮች ሲከፈቱ በተቻለ ፍጥነት ይሮጣሉ። ለምን ብዬ ጠየቅኩት። አንተ ከሆነ አታደርግ፣ እነሱ በላያቸው ይሮጣሉ። ከዚያ በፊት እዚያ ነበረ እና ምን እንደሚጠብቀኝ ያውቅ ነበረ። እሺ ወደ ቤተክርስቲያን በሚሄድ ውድድር ላይ እንደምሆን አስቤ አላውቅም ነበረ። ግን እዚህ ነበርኩ። እነዚህ በሮች ሲከፈቱ እንደ ኦሎምፒክ ሩጫ ወጣው። ሁሉንም አለፍኩ። አሮጊቶችን፣ ወጣቶችን፣ ወንዶችን ሁሉንም እንዲያው ወደፊት ረድፍ ደረስኩና ለመቀመጥ ሞከርኩ። አንድ አስተናጋጅ የመጀመሪያ ረድፍ እንደተያዘ ነገረኝ። በኋላ ላይ የወይዘሮ ኩልማን ሰራተኞች ከፊት ረድፍ የተቀመጡት ሰዎች በእጃቸው እንደመረጡ ተረዳው። ለመንፈሳዊ በጣም ስሜታዊ ስለነበረች ከፊት ለፊት አዎንታዊ ደጋፊዎች ብቻ ትፈልግ ነበረ። ከባድ የመንተባተብ ችግር ስላለብኝ እንደሚሆን አውቅ ነበረ። ከአስጎብኚው ጋር ለመከራከርም ምንም ፋይዳ የለውም። ሁለተኛ ረድፍ ሞልቶ ነበር። ግን ጂም እና እኔ በሶስተኛው ረድፍ ላይ ቦታ አገኘን። አገልግሎቱ ከመጀመሩ 1 ሰዓት ቀደም ብሎ ነበር። ስለዚህ ኮት፣ ጓንቴ እና ቦታ ጫማዬን አወለኩ። ዘና ብዬ ሲሄድ ከበፊቱ በበለጠ እንደተንቀጠቀጥኩ እንደሆነ ተገነዘብኩ። ዝም ብሎ አላቆመም። ንዝረቱ ልክ እንደ ማሽን እንደተያያዘ ያህል በእጆቼና በእግሮቼ ውስጥ እያለፈ ነበር። ልማዱ ለእኔ እንግዳ ነበረ። እውነቱን ለመናገር ፈርቼ ነበር። ኦርጋኑን ሲጫወት የማስበው በሰውነቴ ውስጥ ያለው መንቀጥቀጥ ብቻ ነበረ። የታመመ ስሜት አልነበረም። ጉንፋን ወይም ቫይረስ እንዳያዝኩ አልነበረም። እንደ እውነቱ ከሆነ ረዘም ላለ ጊዜ ሲቀጥል የበለጠ ውብ እየሆነ መጣ።
በጭራሽ አካላዊ የማይመስል ያልተለመደ ስሜት ነበረ። በዚያ ቅጽበት ከሞላ ጎደል ከየትኛውም ቦታ ካትሪን ኩልማን ታየች። በቅጽበት በዚያ ህንጻ ውስጥ ያለው ድባብ ኃይለኛ ሆነ። ምን እንደምጠብቅ አላውቅም ነበረ። በዙሪያው ምንም አልተሰማኝም። ድምጾች የሉም። የሰማይ መልእክት የሚዘመሩ አልነበሩም። ምንም የማውቀው ለ3 ሰዓት እየተንቀጠቀጥኩ እንደነበር ብቻ ነበረ። ከዚያ መዝሙር ሲጀመር ፈጽሞ ያልጠበቁት ነገር እያደረግኩ እንደሆነ ተገነዘብኩ። በእግሬ ቆሜ ነበር። እጆቼ ተነሳው፣ እንባዬም በፊቴ ላይ ፈሰሰ። እንዴት ድንቅ ነህ ብለን ስንዘምር ልክ እንደፈነዳው ነበረ። ከዚያ በፊት እንባ ከዓይኖቼ በፍጥነት አልፈሰሰም። ስለ ደስታ እናገራለሁ። የከፍተኛ ክብር ስሜት በቤተክርስቲያን ውስጥ እንደተለመደው የምዘፍነው አልዘፈንኩም ነበረ። በሙሉ ነፍሴ ዘመርኩ። ከዚያም ነፍሴ አዳኝ እግዚአብሔር ላንተ ይዘምራል ወደሚሉት ቃል ስንደርስ ቃል በቃል ከነፍሴ ዘመርኩ። በዚያ ዘፈን መንፈስ በጣም ስለተሸነፍኩ አንቀጥቀጤ ሙሉ በሙሉ እንደጠፋ ለመገንዘብ ጥቂት ደቂቃዎች ፈጅቶብኛል። ክፍል 3 ይቀጥላል።